ሁለት እህትማማቾች በአንድ ቀን ውስጥ ለንጉሱ ተዳሩ። ታናሽ እህት በኩራት ትፈነጥዝ ነበር። ታላቅ እህት ግን በተለየ ሁኔታ ፍጹም የተረጋጋች ነበረች። የንጉሱን ልብ ማሸነፍ የቻለ ማንኛውም ሰው ወደፊት ታላቅ ስልጣን እንደሚጨብጥ ይታወቃል። ብዙም ሳይቆይ ንጉሱ እንዲያገለግሉት መልእክት ላከባቸው። ታናሽ እህት የንጉሱን ቀልብ ለመሳብና እሱን ለማስደሰት በፍጥነት ወደፊት ትገሰግሳለች። ታላቅ እህት ግን ደህንነት አልተሰማኝም በሚል ሰበብ ጥያቄውን ውድቅ አደረገች። ንጉሱንም ለማገልገል ፍቃደኛ አልሆነችም። ንጉሱ ለነገሩ ብዙም ትኩረት ሳይሰጥ ታናሽ እህቷን ይዞ ወዲያውኑ ወጣ። ታላቅ እህት ያለ ንጉስ ፈቃድ በነጻነት መንቀሳቀስ ስላልቻለች በምትኩ አንድ መጽሐፍ አንስታ በዝምታ ታነብ ጀመር። ይህ የእሷ ቀዝቃዛና የተረጋጋ ባህሪ በድንገት በንጉሱ ልብ ውስጥ ከፍተኛ ጉጉትን ቀሰቀሰ። ወደ እሷ ተጠጉቶም ስላነበበችው መጽሐፍ ያላትን እውቀት ሊፈትናት አሰበ። ነገር ግን ባልተጠበቀ ሁኔታ ለእያንዳንዱ ጥያቄ በጥራትና በራስ መተማመን አጥጋቢ የሆነ ምላሽ ሰጠችው። ንጉሱ በእሷ ላይ ያለው ፍቅር ይበልጥ እየጨመረ መጣ። ይቺ የተባረከችና የተዋበች ሴት ፈጥኖም ይሁን ዘግይቶ በሱ ፍቅር ወድቃ እንደምትገዛለት ሙሉ በሙሉ አመነ። በማግስቱ የቤተ መንግስቱ ልዩ ልዩ ስጦታዎች በሙሉ ወደ ትንሽ እህት ቤተ መንግስት ተላከ። እሷም በደስታ ፈነጠዘች። በአንጻሩ የታላቅ እህት ቤተ መንግስት ምንም አይነት ስጦታ ሳይደርሰው ጸጥ ያለና ብስጭት የነገሰበት ሆኖ ቀረ። አገልጋዩ በጣም የተጨነቀች ቢመስልም እሷ ግን አሁንም በተረጋጋ መንፈስ ራሷን ታሱብ ነበር። ብዙም ሳይቆይ ንጉሱ ለየት ያለና ልዩ ስጦታ ይዞ እሷን በግንባር ለመጠየቅ መጣ። ስጦታውም የምትወደው መጽሐፍ ነበር። ነገር ግን ንጉሱ ያላወቀው ሚስጥር ቢኖር ታላቅ እህት ቀድሞውኑ በልቦ ውስጥ የያዘችው ሌላ ፍቅረኛ ነበራት። ፍቅረኛዋ ንጉሱን ለማገልገል ፍቃደኛ አለመሆኗን ሲሰማ በደስታ ተሞላ። ከዚያን ጊዜ ጀምሮ እሷን ለማግኘት በሚስጥር መተላለፊያ በኩል